እሺ ዋትስ ኔክስት? ጭራሽ መቁጠሪያ ይዞልን መጣ። you must be joking። ኧረ የምር ልጅ ባህታዊ ሊያደርግን ነው መሰለኝ። የምር ግን መቁጠሪያ ስንጠቀም መደበኛ አይነት አጠቃቀም አለ። እግዚኦ ማረነ ክርስቶስ ወይም ኪርያላይሶን 41 ጊዜ የምንልበት። ሁለተኛው ደግሞ ይችን በኃጢአት ያጎለበትናትን ስጋችንን የጌታችንን ሕማማተ መስቀል እያሰብን ራሳችንን ቸብ እያደረግን ስጋችንን ጎስመን የምናስገዛበት መንገድ ነው። ይህን ፕራክቲስ በተለይ በቅዱሳን አባቶቻችን እናያለን። ለምሳሌ አባታችን አቡነ እስትንፋሰ ክርስቶስ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማማተ መስቀል እያሰቡ ድንጋይ አንስተው ደረታቸውን በከባድ ይመቱ ነበር። እንዲሁም በጅራፍ ጀርባቸውን እየዠለጡ የጌታችንን ሕማም ያስቡ ነበር። ስለዚህ ከነሱ ጋር ኮምፔር ስናደርግ ራሳችን በዚህ ቸብ ማድረግ ምንድነች? ሙሉ ገድላቸውን ዲስክሪፕሽን ላይ አስቀምጠዋለሁ፣ ባካችሁ አዳምጡት፣ በረከት ይሆናችኋል። ይሄ ቅዱስ ጳውሎስ ስጋዬን እየጎሰምኩኝ ያስገዛለሁ ብላሉ ዴፊኒሽኑ ነው። ይህን ማድረግ ራሱን የቻለ በጣም ትልቅ በረከት ነው። ይህን በረከት እንዳታገኙ ደግሞ ሴጣንም ኦብቪየስሊ ይከላከላል። መቁጠሪያ በምንጠቀምበት ጊዜ ደግሞ የግድ ራሳችንን መጉዳት የለብንም። ይህን መቁጠሪያ ተጠቅመን ስጋችን ላይ ተቀምጠው የሚፈታተኑንን ክፉ መናፍስት ስራቸውን ማስቆም እንዲሁም ማሰር እንችላለን። ግን ኃይሉ ያለው መቁጠሪያው ላይ አይደለም። የስሙ ኃይል ነው የሚያስራቸውም የሚያቃጥላቸው። ሪሜምበር ቅድም ስነግራችሁ የነበረው በረከቱ የሚደርስን ስጋችንን በመደብደባችን አይደለም፣ የጌታችንን ሕማም አስበን ስናደርገው ነው። ኃይሉ ያለው እዚያ ጋር ነው። ኃይሉ ስሙ ጋር ስላለ ይህንን ተጠቅመን ልንጀልጥ እንችላለን። ዋናው ስሙ ነው። ኃይሉ ስሙ ላይ ነው። ራሳችንን ቸብ ስናደርግ ደግሞ በየቦታው ልናደርገው እንችላለን። ኋላችሁ ላይ፣ እጆቻችሁ ላይ፣ እግርም ላይ በተለይ በፍትወት ስሜት ወይም በጭንቀት በተለያየ አይነት ሱስ መናፍስቶቹ በሚዋጉን ጊዜ ራሳችንን ቸብ ስናደርግ ወይም የሥላሴን ስም ስንጠራ ቀጥ ይላል። በመቁጠሪያ ዙሪያ ያለው አጠቃቀም ይሄ ነው። ላይክ፣ ፎሎ፣ ሼር ማድረግ እንዳደረሱ እግዚአብሔር ያክብርልኝ።